ሩታዬ እኔ ድምቀት በቤቷ የመጣች መስሎኝ ጋይስ፣ እንዴት ስሯሯጥ እንደሄድኩ ሳይ ጽጌ ሮያል ቤት ነው የመጣችው፣ በቤቷ አልመጣችም። እሱም ደግሞ ምንም ባስመለከተ ነው በጽጌ ሮያል ቤት የመጣችው ካላችሁ እንግዲህ ጽጌ ሮያል እንደምናውቀው ከሰሞኑ ዘፈን አውጥታ ዘፈኗ በጣም እየተንሸራሸረና ተወዳጅ የሆነ ዘፈን ነው ያየ ነው። እንግዲህ በብዙዎች ዘንድ ሲቀወጥበት አይተናል፣ በዩቲዩበሮች በሌሎችም በጣም ተቀውጧል ማለት ነው። ነካ ነካ መውደድ ያርገኝ ነካ እያለች እንግዲህ ስታስነካው ከብዙዎች ጋር እንግዲህ ቲክታክ ሰፈር ላይ አይተናል። እሱም በማስመልከት ሩታዬ ከጓደኞቿ ጋር ሰብሰብ ብላ ከነ ቤዛ ከነ ካሌብ ጓደኞቿ ጋር ሰብሰብ ብለው ጽጌን ሰርፕራይዝ አድርገዋታል። ኮንግራ እንኳን ለዚህ ያበቃሽ። ነገ 12 ሰዓት ስለሚለቀቅ እኛ ደግሞ አስቀድመን ጽጌን ሰርፕራይዝ እናደርጋት በማለት እንግዲህ ጽጌሻን ባበደ መልኩ ሰርፕራይዝ አድርገዋታል። እሷም ደግሞ በጣም እጅግ ሆኖ ደስ ብሏታል ማለት ነው። ሩታዬ ያለችበት ነገር እኮ በነገራችሁ ላይ በጣም ነው የሚደምቀው። የኔ ድምቀት እንደዚህ ነው የሚያምርብሽ ማለት ነው። ነጋ ጠባን ዝንዘው የዛኛው ቤት እኮ በጣም ነው የሚያስጠላው ጋይስ። እንዳያችሁት ነው እንግዲህ ቅድም የዛኛው ቤት ተንሸራተው ሄደው ወንድ ልመና ላይ ናቸው። ሩትዬ ግን እዚች ጋር ፏፋሽ እያለች ከጓደኞቿ ጋር እንደዚህ በብዙ ሰለብሬቶች ጊዜያቸውን እያሳለፉ ነው። ደስ ይላል። ጽጌዬ እንኳን ለዚህ ያበቃሽ፣ እንኳን ደስ ያለሽ። ነገ